ሰላም ጤና ይስጥልን በመላው ዓለም ላይ የምትገኙ የኪነ ጥበብ አፍቃሪያን እንግዲህ በአዲሱ ዓመት በሁላችሁም ጋር ልንመጣ ከፍተኛ ወጪ አውጥተን ሾው ነበረን እንግዲህ ሀገራችን ላይ በተከሰተው አስደንጋጭና አሳዛኝ ክስተት ፕሮግራማችንን ሰርዘናል ስጠብቁን ለነበራችሁ ሁሉ በዚህ አጋጣሚ ይቅርታ እንጠይቃለን ይቅርታ ብቻ ሳይሆን እንኳን አደረሳችሁም ብለናችኋል ግን ያው ከሰላም በኋላ ሁሉም ይደርሳል በሚል ነው ቅድሚያ ለሰላም ነው እኛም ተዚህ እንደሆነ አገር ይቅደም ብለን ነው ትምርት አቋርጠን ያው ማየምነት የጨለማ ጉዞ ነው የሚለው ጥለን ሁሉ ተቀብለን ነበር ይለውና ከዛ በኋላ ትምርታችንን ወደ መቀጠል ሁኔታ ገብተናልና አሁንም ከዚህ በኋላ ይቀጥላል ማለት ነውና ግን በ10 ስቴት በአሜሪካን በ10 ስቴት ትልቅ መልእክት ነበረ በተለይ ለውስን ሰዎች መልእክት ማስተላለፍ እንፈልጋለንና አሁንም የአዲስ ዓመት ልዩ መልእክት አለን አድምጡን አንዴ በጎንደር አንዴ በወለጋ ሰው ቢሞትስ ቦታ ለሊቱ ሳይነጋ ፈተን ፈለጋ በአርሲ ነገሌ አንዴ በሰላሌ በሸገር ባዳማ በጅማና ባሌ ጥይት ሰው ገደለ አንዱን ዳይዴን አንዱን ወዴድ ያለ ሌላውን ባዴን ብሎ እየከፈለ 25 ዓመት ኖረ አንዴ በባህር ዳር አንዴ በወለጋ ጎንደር ላይ ወገኑን በጥይት የሚወጋ መስሎት የማይነጋ ልዩ ኃይል አዛዡም ቢሆን ማን ነው ያገመደ ሆዳም ከርሳም በሉት ወገኑን ሚጎዳ ቆይ በሉት እሱን ቆይ በሉት የኢትዮጵያ የምስኪኑ ህዝብ ደም አለበት እማማ ይነጋል ሌቱ አቦዱላም አቦጣዬ የሚሞት አልሞቶ አቦዱላም አቦጣዬ የሚሞት አልሞቶ ተረጋጉ ማረም ምንድነው እማማ ኮንሶ ላይ ወንድሜን ገደለው እማማ ኢትዮጵያ እንዳትቀር በመና እያመመን አዜም በገና ኢትዮጵያ እንዳትቀር በመና እያመመን አዜም በገና